ስለቀረባችሁ እኛም እናመሰግናለን። ቅዱሳን በረከት ከእናንተ ጋር ይሁን። ማይበሩን እስከ ጽንፈ ዓለም ድረስ ያቆየው። እንግዲህ ተማሪዎች በዚህ የምትሰሙት ሐሳብ ጥበብ አነጸት መርጡራ ወቀመት ላቲ ሰባታ አይማደ ይላል። ጥበብ ቤት ሰርታለች፣ ምሰሶዋን አቁማለች፣ ማዕድም ዘርግታለች፣ ብሉ ጠጡ እያለች ነው ያለች። በዚህ ላይ ይህ ማለት በሰው ላይ አድሮ እግዚአብሔር ነው ያለበሳችሁ። እየሰማችሁ ነው? እግዚአብሔር ነው ያለበሳችሁ። እናንተ ደግሞ ለቤተ ክርስቲያን ትልቅ ሆናችሁ እንድትመሩ መጀመሪያ የምትዙት ሰው ራሱ መጀመሪያ እውቀቱ ለእናንተ ነው የሚጠቅመው፣ የመጀመሪያው ማለት ነው። ከዛ ካወቃችሁ ሰው ትጠቅማላችሁ። እነሱ ተምረው ነው ሀገር ይጠቀሙ አይደል እንዴ? በትንሽነቱ አንድ ተማሪ ቤተሰቡን ይመልሳል። ከዛ ደግሞ ሀገር እዛ ዓለም አቀፍ ይመልሳል። እናንተ ባላችሁ እውቀት እግዚአብሔርን በትህትና እየጠየቃችሁ የቅዱሳን የነ ቅዱስ ያሬድ የነ አባ ጊዮርጊስ ረድኤት እንዲያድርባችሁ ለትልቅ ደረጃ እንድትመረጡ በትህትና ሆናችሁ ተማሩ። ይሄ እንደዋዛ ነገር የሚታይ አይደለም። ነገም ከዚህ የበለጠ ደግሞ ይደረግላቸዋል። እነሱንም ያቆያቸው፣ እኛንም በቤቱ ያጽናል። አሜን። በርቱ፣ ተማሩ። ለዚህ ብቻ አይደለም ለዓለማት ተርፋላችሁ ይላል። ለብዙ ያለ አይደለም የሰው ልጅ ተማሪ ይባላል። እግሩ ነው ሀገር የትም ቦታ ሄዱ ማግኘት ይችላል። ለዓለም ድረስ ይችላል። ላለው ቤተክርስቲያን ያገለግላል እና በስተማር እናንተ ወይም አደራ ትጓዙ እግዚአብሔር ይቀድማችሁ። እግዚአብሔር ያቆይልን። አሜን። ጸጋ ይስጣችሁ።